ሰላም ሰላም ቤተሰብ ዛሬ ይዤላችሁ የመጣው ደግሞ በበረሮ ምክንያት ስክሪኑ ነጭ ነው የሚሆነው እና መስመር አለ። ይሄን የበረሮ መድኃኒት ባለመጠቀማችሁ ለብዙ ወጪ ልትዳረጉ ትችላለች። ይኸው እንደምታዩት ፓናሉ ላይ መስመሮቹን ተበልቷል። በረሮ እዛ ላይ ስለሚሸኑበት በማግኒፋየራችን ስናየው መስመሮቹን ተቋርጠው ነበር። ጥንቃቄ በተሞላው ጃምፐር ተጠቅመን መስመሮቹን ጽድት አድርገን በይደን ስራ ላይ እንዲውል አድርገናል። ሙሉ ስክሪን ነበር የሚያስቀይረው በራሱ እኛ ሰርተን አስረክበናቸዋል። ይኸው እንደምታዩት መስመሩን ተበልቷል። የበረሮ መድኃኒት ባለመጠቀም ማለት ነው። ቀላል ነገር የ200 ብር ነው እኮ ብትጠቀሙ ጥሩ ነው። እቃችሁ ለጥንቃቄ ያክል ጥሩ ነው። ያው እንደምታዩት መስመሩ ቀጫጭን ስለሆነ በአይን አይታይም። ማግኒፋየር ከሌለ መሰራት አይችልም። በማግኒፋየር አድርገን እያንዳንዱን መስመር በጣም በአይን ስለማይታይ አስቸጋሪ ነው በጣም። ስለዚህ ማግኒፋየር መጠቀም መቻል አለብን። ያው እንደዚህ በሚያምር ሁኔታ መጥቷል። እንደዚህ አይነት ችግር ያለበት ቲቪ ካለ ደውሉልን፣ አስተማማኝ የሆነ ጥገና እንሰጣለን። ላይክ እና ሼር እያደረጋችሁ ለሁሉ እንዲዳረስ። ያው እንደምታዩት ጽድት ብሏል ማለት ነው። እና የበረሮ መድኃኒት ብትጠቀሙ ጥሩ ነው። ይደውሉልን። በየትኛውም የአዲስ አበባ እቤታችሁ መጥተን እናስተካክልላችኋለን። ያው እናመሰግናለን።